ሰላም ለእናንተ ይሁን ቤተሰቦች፣ ናችሁ? ይመስገን ሰላም ነኝ። ዛሬ ዘና እያልን ነው። ሳውዲ አረቢያ ሪያድ ወጣ ብለን ማለት ነው። ይህን ይመስላል። ዛሬ ወጣ ብለናል። ቦታውን ታዩታላችሁ። ጽዳት አለው። አንዲት ነገር ከቆሻሻ አታገኙም ማለት ነው። ቆሻሻ አይገኝም። ለምን? የራሳቸው ሰራተኛ ይተቀጠራል። ቆሻሻ የሚለቅም እዚህ ላይ ማለት ነው። ነፋስ የሚያመጣው ሰው ክልክል ነው። ደግሞ ራሱ ፖሊሶች ምናምን ይመጣሉ አሉ። ፖሊስ አለ አሉ እና ጠባቂ አለ እዚህ ራሱ ማለት ነው። እና ይኸውላችሁ አያችሁ፣ ጫካ እንደዚህ ነው ይከበራል ማለት ነው። ይሄ ራሱ መዝናኛ እንደ መዝናኛ ነው የሚጠቀሙት ማለት ነው። እኛ ግን ሀገራችን ላይ እንዴት ይመስላችኋል? አይ እስማሚ ዛሬ ውሏችን በቃ እንኳን ጫካውን እንዲያው አካባቢያችን ስንት ነገር አለ ልበላችሁ። እነዚህ ላይ አንድ ነገር አታገኙም። ክልክል ነው። አንዲት ነገር መጣል ራሱ ወንጀል ነው። አንዲት ነገር ውሃ ጠጥታችሁ አሮሱ ሃይላንዷ መጣል ክልክል ነው። እዚህ ላይ አካባቢ ላይ ማለት ነው። የሆነ ነገር ራሱ እንትን የነፋስ መተገኛ ቡና ምናምን እያፈሉ ማለት ነው። የሆነ እንትን ኸይማ እንድር አርገን ማለት ነው። የነፋስ መተገኛ አርገን ማለት ነው። እነሱ ምን አሉ? ሰውየው ምን አለ? አረተ ያለ ይመጣናል፣ ፖሊሱ ይመጣብናል፣ ሸፍኝው አለኝና ማለት ነው። እና እንደዚህ ይመስላላችኋለሁ። እና የዚህ ሀገር ህግ አይዝም። በየአካባቢው መኪና መስመሩ ሁሉም ነገር እንትን ይስተካከላል ማለት ነው። እና ጽዳት አለው። ጽዳት እየችው ቆሻሻ አንድ እንኳን የላትም። አንድ እንኳን ቆሻሻ ምትበት አታገኝም ማለት ነው። አታዩም? እንደዚህ ነው። አሁን ሰዎች እዚህ ላይ ቡና እያፈሉ ነው። እዚች ላይ እችን የምታዩት ማለት ነው የተዘረጋችዋን ፖሊስ ካየ ማለት ነው ይቀጣቸዋል ሰዎችን። ይሄን ይመጣን እያሉ ነው። ይሄ ክልክል ነው መዘርጋት እንደዚህ። እዚህ ላይ ቡና ስለሚያፈሉ ንፋስ ስላለ ለንፋስ ብለው ነው የሚጠቀሙበት ማለት ነው። እና እንደዚህ ይመስላል እንደምታዩት ማለት ነው። አታዩ? ይሄ እንደዚህ ነው። ደስ ይላል። ደስ ይላል። በዚያኛው ስልኬ ደግሞ ያ ላይቭ ገብቻለሁ ማለት ነው። ላይቭ ገብቻለሁ በዚያኛው ስልኬ። እዚህ ላይ እንደዚህ ነው እና በጣም አሪፍ ነው ለማለት ነው። ደስ ይላል። ጫካ ነው። እዚህ ግድም ደግሞ ላይቭ ላይ ያለው በዚህኛው ስልኬ። ወይኔ ፀሐይ ራሷ አያሳይም እኮ በቃ ፀሐይ ራሷ አያሳይም። ላይክ ሰብስክራይብ ሰብስክራይብ እያረጋችሁ ላይቭ ላይ ስላለው ነው እኮ እንዴ። አይ ላይቭ ላይ ስለሆነ ማለት ነው። አታይቱም? ዛፉ ማለት ነው ደስ ይላል። ግን ርቀት ቦታ ላይ ድም ለምን ሰራተኞች ምናምን አረቦች በየስፍራው አሉ እየተዝናኑ ማለት ነው። እና እንደዚህ ነው። ውይ ደስ ይላል። ደስ እያለኝ ነው አለ። እያችሁ በስንት ጊዜ ውጭ ብዙም አልወጣ። እኔ ደግሞ እንደዚህ ያለ አትክልት ያለበት ቦታ ብዙም አንወጣም ነበረ። ደስ ይላል። ክረምት ስለሆነ ደግሞ እንትሉን አታዩትም እንዴ? ክረምት ስለሆነ ሰርዱ ምናምን ዝናብ ስለሚጥል ማለት ነው። ይሄ ሰርዱ ነው ምንድነው? ከብቶች የሚበሉት ይበቅላል ማለት በቅሏን ማለት ነው። እየች እንዴ ዝናብ ነበር ማለት ነው። እንትን ብሎታል። ዋው ነው በቃ ዋው ነው። እንደየ ነገራችሁ ሀገራችን ሰላም ያርግልን። ከምንም በላይ ደግሞ ሀገር ሰላም ሲሆን ደስ ይላል። ሀገር ሰላም በስመ አብ የሀገር ሰላም ነው እንደዚህ ነውና ሰዎች እዚያ ላይ ያለው አያቸዋቸው። ግን ካሜራ እንዳላስገባች ይሄንም ረሳሁት። ሀገራችን ሰላም ያርግልን ማለት ነው። እና እንደዚህ ነው ውዶችዬ። ይሄን ይመስላል ማለት ነው።
ይሄን ይመስላል። ሰላም ገባ ገባ ብሎ በዚያኛው ስልኬ እየቀረጽኩ ስለሆነ ነው። ውጭ ነው ያለነ ዛሬ ማለት ነው። ዘና በሉ ፈካ ዘና እያላችሁ ይኸው እየተጓዝነን ነው ማለት ነው። እየተጓዝነን ነው ዛሬ ማለት ነው። ዋው ነው ዋው 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 የልጆች ድምጽ ራሱ ይገርማል እንዴ! ድምጽ እኮ ርቀት ነው ያለው ግን በጣም አትይት ልጆች መጡብኝ መጡ እና ይሄን ይመስላል ማለት ነው። ኸይማች ይሄ የውጫችሁ ቦታ ይሄ ነው እንደምታዩት ነው። ይኸው ላንሳላችሁ እንደዚህ ነው። እስማ ሲያምር ነገር ታይታላችሁ እንዴ! ዋው ነው። አየው አትክልቱን እዩት እስኪ አትክልቱን እዩት። አትክልቱን እዩት። ደስ ይላል ቦታ ደስ ይላል። የሰዎች ድምጽ ገብቶብኛል ግን ምንም ማድረግ አልችልም። እስኪ ኋላ ሰዎች እዚህ ላይ ቡና እያፈሉ እያያችሁ ነው እንዴ? ዛፍ አለች እቻ እንደዚህ ይመስላል። ዋው እንደዚህ ነው። አያችሁት? ያያችሁት ነው። ጉድ ነው። አያችሁ? ጎብኝት። አመሰግናለሁ። ላይክ እያረጋችሁትም ላይቭ ላይ ስላለሁኝ በዛ አንድ ስልኬ ደግሞ ፎቶ ቀርጻለሁ ማለት ነው። ይሄን ይመስላል ቦታው። አሃ አላይና አላይና መጡ እና ይሄን ይመስላል ውዶችዬ፣ ያያችሁ ነው ሀሰን እና ይሄን ይመስላል ውዶችዬ፣ ይሄን ይመስላል ቦታው ይሄን ይመስላል ይሄን ነው የሚመስል። አያችሁ ቦታው ይሄን ይመስላል። ልጆች